ዛሬ እኔና ኢቭሎግስ ለመጀመሪያ ጊዜ የጫማ ስኬቲንግ ልንሞክር አስበናል። ነገር ግን ስለ ጫማ ስኬቲንግ ምንም እውቀት አልነበረንም ነበር። ታዲያ ሁለት ስለ ጫማ ስኬቲንግ ምንም የማያውቁ ሰዎች ይህንን ቻሌንጅ ለመሞከር ሲያስቡ መጨረሻቸው ምን ሊሆን እንደሚችል አብረን እንመለከታለን። እንዳያችሁት አሁን ጉዞ ወደ ስኬት እንገባለን ማለት ነው። ዛሬም እንደተለመደው ከኢቭሎግስ ጋር ነን። ባለፈው በስኬት ሲያሰቃየ ነበር፣ እንዴት እንደወደቅኩኝ ትዝ ይላችኋል። ዛሬ ግን ሁለታችንን ነው የምንወርቀው። ምክንያቱም እኔም አልችልም እሱም አይችልም ይችላል። ሁለታችንን ምንም የምንችለው ነገር የለም። ለማንኛውም አብረን እናያለን ማለት ነው። ላይክ እንዲሁም ደግሞ ሼር፣ ሰብስክራይብ እያደረጋችሁ ጉዞ ወደ 1000 እያደረግን ነው። ኦልሞስት ደርሰናል 1000 ገብታ። ስለዚህ ሰብስክራይብ እያደረጋችሁ ማለት ነው። ሌትስ ጌት ጫማ እናነሳለን። አይገስ ለእኔ የሚሆነኝ ይሄ ነው ብዬ አስባለሁ። ስሮም ስንት እንደሚያደርግ እኔ አላውቅም። እኔ ይቺን 40 እንነዳለን ማለት ነው የሚሆነን ከሆነ Leo. Correct. የምር ነው ጂት እኔ ወንድም ማለት ተርፋል በስንት ጊዜ የምንለምድ ይመስል በስንት ጊዜ የምንለምድ ይመስል ዛሬ ያለን ግን ቢያንስ መቆም ይችላሉ አይደል? ስለዚህ ምን እንደማደርግ ከብዙ እድቀት በኋላ ተስፋ ልንቆርጥ ስንል አንድ አስተማሪ ሊረዳን መጣ። በቃ አረፍን ብለን ደስ ብሎን ነበር። ነገር ግን ያሳየን ነገር በጣም ውስብስብ ስለነበር ምንም ልንረዳው አልቻልንም። ከሁሉም የሚገርመው ደግሞ ያንን ሁሉ ትምህርት ሰጥቶኝ እንደጨረሰ ልክ እግሬን እንዳነሳሁት ከዚህ ሁሉ ውድቀት በኋላ ግን እባክህ እርዳን እያልነው እንኳን አስተማሪው በእኛ ላይ ተስፋ ቆርጦ ጥሎን ሄደ። እኔም ያን ያስቸገረኝን ጫማ አወለኩና ከዚህ በኋላ በባዶ እግር መሄድ ሳይሻለኝ አይቀርም ብዬ ጫማዬን በእጄ ይዤ በባዶ እግሬ መሄድ ጀመርኩኝ። ኧረ በስመ አብ እኔ አልቻልኩም። በጣም ሞከርኩኝ ነገር ግን መቆም ራሱ አቅቶኝ አሁን ራሱ መስኮት ተደግፌ ነው የቆምኩት። የሚገርመው ነገር ሰው እንዳለ መንዳት ይችላል። ሁሉም ማለት ነው። መንዳት የማንችለው እኔና ይስሮን ብቻ ነው። ሁሉም ህፃናቶቹ ራሱ መንዳት ይችላሉ እና በ3 ቀን መልመድ ይቻላል አሉ። እኛ ለምዱ አይመስለኝም። መቆም ራሱ አቅቶኛል። ታዲያ ይህን ሁሉ ሰው ወድቅ ያየው ጓደኛዬ እየተንገዳገደ ሄልሜት ይዞልኝ መጣ። ጋይስ ይኸውላችሁ እንግዲህ በቃ አሁን በግራ ገፍተህ
ጋይስ መች ነው እንደዚህ የምንነደው እያለ ነው። መች ነው የምንነደው እኛ እንደዚህ መች ይሆን? በመጥፎ ጎኑ ደግሞ ወደ አንቀት ተሰባብረን ነው የወጣው። በጣም የሚያሳዝን ሁኔታ ያ ጋይስ እንግዲህ እኔ እጄ ተሰብሬ ደግሞ የወደኩት አወዳደቅ ማለት ነው። እኔ እንዴት እንደምነግራችሁ አላውቅም። በጣም ህመም አለው፣ ግን ደግሞ ደስ ይላል። ደስ የሚል ነገር እኮ አለ። ጋይስ ወድቃችሁ ሰው ምን እንዲሁም ግን አንዴ ታይም ነበር ያሳለፍነው። ምን ብንወድቅ ማለት ነው። አሁንም እየመጣችሁ ሞክሩ። በሌላ ቪዲዮ እንገናኛለን። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።